በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የናይል ሚዲያ ቤተሰቦቼ እንደምን አላችሁ? እንኳን ለፍልሰታ በዓል በሰላም አደረሳችሁ። መልካም ጾም፣ ጸሎት፣ ስግደት፣ ምጽዋት እንደሆንላችሁ እመኛለሁ እያልኩኝ ፍልሰታ ማን ናት? ፍልሰታ ምንድን ናት? ፍልሰታ ማለት ምን ማለት ነው? ትንሽ ዛሬ ስለ ፍልሰታ ያው ቀኗም ስለሆነ እንማራለን። እንደ እግዚአብሔር ፈቃድ እግዚአብሔር በወደደና በፈቀደ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና ቀኖና መሰረት ከሰባቱ አዋጅ ጾማት መካከል አንደኛው ጾመ ፍልሰታ ለማርያም ከሕፃናት እስከ አረጋውያን የሚጾም ሕፃናትና አረጋውያን ሳትል የምትጾም ጸሎት ናት። ጾም ናት፣ ጸሎትም ናት፣ ስግደትም ናት፣ ምጽዋትም ናት። ሁሉንም የምንዘክርባት ፍልሰታ ለማርያም እንኳን ደህና መጣሽ እያልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ የሆነች 16 ቀን ሙሉ የምንዘክራት ናት። ወደ ትርጉሙ ስንሄድ ፍልሰታ የሚለው ቃል ፈለሰ፣ ተሰደደ፣ ተገለጠ፣ መከፈት፣ መገለጥ፣ የመዝጊያ፣ የመጋረጃ የሚለው ከግዕዝ የተገኘ የእመቤታችን የቅድስት ድንግል ማርያም ትንሣኤ ፍልሰት ማለት ነው። ፍልሰታ ለማርያም ሲባልም ከእመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መወሰዷን ማድረጓን በኋላም ስጋዋ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማጠየቅ ነው። ጾመ ማርያም ወይም ጾመ ፍልሰታ ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ከነሐሴ 1 እስከ 16 ቀን ያለውን ለሁለት ሱባዔ ከፍለን አጽዋማቱን አንድ ሆኖ በምዕመናን ዘንድ መጾም እንደሚገባ ስርዓትን ሰርተውልናል አባቶቻችን። ጾመ ማርያም ወይም የማርያም ጾም ወይም ጾመ ፍልሰታ ለማርያም የማርያም ፍልሰቷ ጾም እየተባለ እያልን የምንጠራት ናት። በጾም መጨረሻ የቅድስት ድንግል ማርያም ትንሣኤን የምናከብርባት ናት። በጾመ ፍልሰታ የሚነበቡ ንባባቶችም አሉ። በጾመ ፍልሰታ ወቅት በቤተ ክርስቲያን በየቀኑ በማህሌቱ፣ በሰዓታቱ፣ በቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም የእመቤታችን ከመጸነሷ ጀምሮ እስከ እርገቷ ድረስ ያለውን ታሪኳን ከአምላክ ማደሪያነት መመረጧን፣ ንጽህናዋን፣ ቅድስናዋን፣ ክብሯን፣ ርኅራኄዋን፣ ደግነቷን፣ አማላጅነቷን፣ ሰው ወዳድነቷን በስፋት የሚዘከርበት ነው። እመቤታችን ከሚወድሱ ድርሳናት መካከልም በተለይ ቅዳሴ ማርያም፣ ውዳሴ ማርያም በስፋት ይጸለያሉ፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራትን በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስም ክፍሎች እመቤታችን ቅድስት ድንግል ማርያም በእግዚአብሔር ለተዋሕዶ በመረጣት ለዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽህናዋን የሚያወሱ የእመቤታችን ንጽህና የነገረ ድኅነት የጌታችን ቤዛነት መነሻ መሰረት የሚያወሳ ነው። ሱባዔ በጾመ ፍልሰታ ከሁሉም ደስ የሚለው ነገር ሱባዔ በጾመ ፍልሰታ እግዚአብሔርን ዕለት ዕለት የምንጠይቅባት በጾመ ፍልሰታ ምዕመናን በእግዚአብሔር ቸርነት በእመቤታችን አማላጅነት ከቤተሰቦቻቸው ተለይተው በየገዳማቱ በየአድባራቱ በዓት አዘጋጅተው ሱባዔ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ጾም ለእመቤታችን ያለን ፍቅር የምንገልጽበት፣ በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩት ቅዱስ ሥጋውን ክቡር ደሙን የሚቀበሉት በጾመ ፍልሰታ ሁላችንም በጾመ ፍልሰታ ሳምንት በጌታችን በእመቤታችን በቅድስት ሐዋርያት ስም በቤተ ክርስቲያንም
ተሰባስበን ቅዱሳን መጽሐፍትን ከመማር ባሻገር ብንጸልይ ብናስቀድስ እንደዚሁም ሥጋውን ደሙን ብንቀበል በበረከት ላይ በረከት በጸጋ ላይ ጸጋ እናገኛለን። ሰአሊ ለነ ቅድስት ስንላት እንደ ማር ወለላ የምትጣፍጠን እንደ ማር ወለላ ሰአሊ ለነ ቅድስት ዕለት ዕለት እያልን የምንጠጣት እመቤታችን ቅድስት ድንግል ማርያም በቤተ ክርስቲያናችን በጾመ ፍልሰታ በተለያዩ መልኩ የሚነበቡ ትርጓሜያትን ውዳሴ ማርያም የቅዱስ ኤፍሬም የደረሰውን ከደግነቱ የተነሳው ቅዱስ ኤፍሬም እመቤታችን ተገልጣ ውዳሴ ማርያምን ደርሶ ያመሰገናል። ምስጋናውን በሰባት ዕለታት የከፈለ 84 ምዕራፎችም ያሉት 64 ምዕራፎች ያሉት 64 ምዕራፎች እና ደግሞ ከእመቤታችን በምድር በሥጋ የኖረችበት ዘመን የሚያጠይቅ ነው። እመቤታችን በ64 ዓመቷ ስለሆነ ወደ ሰማይ ያረገችበት የኢትዮጵያው ቅዱስ ሊቅ ቅዱስ ያሬድም ያመሰገነበት በእያንዳንዱ ምዕራፋችን ሰአሊ ለነ ቅድስት እያልን የምናመሰግናት እመቤታችን ቅድስት ድንግል ማርያም ሰአሊ ለነ ቅድስት ብሎ አእምሮን ልቡን ማስተዋልን ሳይብን አሳድሪብን ማለት ነው ትርጓሜው። ሰአሊ ለነ ቅድስት ስንላት ኦርቶዶክሳዊ ተዋሕዶ ቅድስት ቤተክርስቲያን ሰአሊ ለነ ቅድስት ትላለች። እመቤታችንም ከተወደደ ልጇ ትለምን ዘንድ በጸሎትና በምልጃ ታስባለች። ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያም ዕረፍተ ትንሣኤን በማሰብ ከልጇ ከወዳጇ የሚገኘውን ጸሎት በረከት ተስፋ በማድረግ የአባቶቻችን የእናቶቻችን ፈለግ ተከትለን በየዓመቱ ጾመ ፍልሰታ እንጾማለን። የምንችል ደግሞ ንስሐ ገብተን አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። በዚህ ጾም በተለይ አረጋውያን ሕፃናት ብቻም ሳይሆኑ መላው ኦርቶዶክስ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በመቀበል መንግሥቱን ለመውረስ በመዘጋጀት እግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት ሐዋርያትን፣ ሰማዕታትን፣ ጻድቃንን ሁሉን የምንዘክርበት እያሳሰብን የሚማልዱን ናትና እኛም የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሐዋርያት ጸጋና በረከትም ከሁላችን ጋር ይሁን። በረከቷም አይለየን። ወስብሐት ለእግዚአብሔር። ይቆየን።